በዓለማችን ላይ ከጊዜ ወደ ጊዜ ተላላፊ ያልሆኑ ህመሞች ወይም ነን ኮሚኒኬብል ዲዚዝ እየጨመሩ ይገኛሉ። እንግዲህ ወደ 41 ሚሊዮን ሰዎች በዓለም ዙሪያ ያሉ በእነዚህ በተላላፊ ያልሆኑ ህመሞች ወይም ነን ኮሚኒኬብል ዲዚዝ ምክንያት ህይወታቸው ያልፋል። እነዚህ ተላላፊ ያልሆኑ ህመሞች እንግዲህ የሚባሉት ያው የተለያዩ የካንሰር አይነቶች አሉ። ሁለተኛ ደግሞ የልብና የደም ስር ተያያዥ ችግሮች፣ የደም ግፊት መጨመር፣ ስትሮክ እንዲሁም ደግሞ የልብ ድካምን ጨምሮ ማለት ነው። የቆዩ የሳምባ እና የመተንፈሻ አካላት ችግሮች፣ የኩላሊት ችግር እንዲሁም ደግሞ ስኳር ይጠቀሳሉ ማለት ነው። እነዚህ እንግዲህ የታወቁት ቶፕ 5 የሚባሉት ተላላፊ ያልሆኑ ህመሞች ናቸው በዓለም ዙሪያ። እነዚህ እንግዲህ ከጊዜ ወደ ጊዜ እየጨመሩ ይገኛሉ። በተለይ ደግሞ በእኛ ሀገር ውስጥ ማለት ነው። እኛ ዛሬ ለይተን የምናየው ከተለያዩ የካንሰር አይነቶች ውስጥ የትልቁ አንጀት ካንሰር ወይም ደግሞ ኮሎሬክታል ካንሰር ዋና ዋና መንስኤዎች እንዲሁም ደግሞ ምልክቶችና ምርመራ ቅድመ ምርመራን ጨምሮ ወሳኝ ስለሆነ ስለነሱ እናወራለን ማለት ነው። ሰላም እንዴት ናችሁ? ሰላም ናችሁ ወይ? ዶክተር ሳራ ዮሐንስ ነኝ፣ ፋሚሊ ዶክተር። እንኳን ወደ ዩቲዩብ ቻናል ላይ በሰላም መጣችሁ። እንግዲህ ያው እንደነገርኳችሁ ዛሬ የምናወራው ስለ ትልቁ አንጀት ካንሰር ነው። ዋና ዋና ነጥቦች እናያለን ማለት ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ከታች ሰብስክራይብ በማድረግ እና የደውል ምልክት መጫን እንዳትረሱ። አብራችሁን ቆዩ። እሺ እንግዲህ ያው ቅድም እንዳልኩት እነዚህ ተላላፊ ያልሆኑ ህመሞች ወይም ነን ኮሚኒኬብል ዲዚዝ ከጊዜ ወደ ጊዜ በእኛ ሀገር ውስጥ እየጨመሩ ይገኛሉ። እንግዲህ ያው እኛ ድሮ የምናውቀው ተላላፊ የሆኑ ህመሞች እንደ HIV ኤድስ፣ የሳምባ ነቀርሳ ወይም ቱበርክሎሲስ እንዲሁም ደግሞ ያው በተለያዩ ተዋሲያን ምክንያት የሚመጡ በትንኝ ምክንያት ማሌሪያ ወይም ደግሞ ወባ ህመም ነው አብዛኞቻችን የምናውቀው። እንዲሁም ደግሞ ስርጭታቸውም ከ50% በላይ ነበር። አሁን ላይ ግን በቅርቡ በወጡ ጥናቶች መሰረት እነዚህ ተላላፊ ያልሆኑ ህመሞች ከግማሽ በላይ እየመጡ ይገኛሉ ማለት ነው። 40% ነበሩ ከዚህ በፊት፣ አሁን ወደ ግማሽ ኦልሞስት ከተላላፊ ህመሞች እኩል የሆነ ስርጭት እየያዙ ይገኛሉ ማለት ነው። እነዚህ ውስጥ እንግዲህ ያው ለይተን ዛሬ የምናየው ካንሰር የትልቁ አንጀት ካንሰር ይሆናል ማለት ነው። እንግዲህ ያው ካንሰር እንደምታውቁት ያው ካንሰር ሲባል ያስፈራል በጣም ብዙ ሰው ካንሰር የማይድን አንድ ሰው ካንሰር ያዘው ማለት በቃ ሊሞት ያህል እስኪሰማው ድረስ በጣም ትልቅ ፍራቻ ይገጥማቸዋል አብዛኞቹ ሁሉም ሰዎች። እንግዲህ የካንሰር ስርጭትን ስናይ ያው በዓለም ዙሪያ የታወቁት ካንሰሮች ያው በጾታ ይለያያሉ፣ ወንዶች ላይ እና ሴቶች ላይ። ወንዶች ላይ የሳንባ ካንሰር፣ ፕሮስቴት ካንሰር እና የትልቁ አንጀት ካንሰር የታወቁ ናቸው። ሴቶች ላይ ደግሞ የጡት ካንሰር፣ የማህፀን ካንሰር እና ደግሞ ያው የትልቁ አንጀት ካንሰር አለ ማለት ነው። በእኛ ሀገር ደረጃ ሲታይ ደግሞ ምን ይጨመራል? ያው ሴቶች ላይ የማህፀን በር ጫፍ ካንሰር በሁለተኛ ደረጃ ይገኛል፣ የጡት ካንሰር አንደኛ ደረጃ ማለት ነው። ስለዚህ የጡት ካንሰር፣ የማህፀን በር ጫፍ ካንሰር እና የትልቁ አንጀት ካንሰር ሶስቱ የታወቁ የካንሰር አይነቶች ናቸው በእኛ ሀገር ውስጥ። ወንዶች ላይ ደግሞ የሳምባ ካንሰር አለ፣ የደም ካንሰር ወይም ሊኪሚያ የምንለው አለ እና ያው የፕሮስቴት ካንሰር እንዲሁም ደግሞ ኮሎሬክታል የትልቁ አንጀት ካንሰር። እነዚህ የታወቁት የካንሰር አይነቶች ናቸው። በገዳይነት ደረጃ ግን የትልቁ አንጀት ካንሰር በሁለተኝነት ደረጃ ይቀመጣል ከሳምባ ካንሰር ቀጥሎ ማለት ነው። እንግዲህ ስርጭታቸውን ማወቅ ለምንድን ነው የሚጠቅመው? ለሕክምናውም ቢሆን የተለያዩ መጀመሪያ የሚታዩ ምልክቶችን አውቀው ሰዎች ሄደው እንዲታከሙ ቶሎ በመጀመሪያ ደረጃው ላይ ተገኝቶ ለሕክምናም ቀላል ስለሆነ ለዛ ይጠቅማል ማለት ነው። ስለዚህ አብዛኞቹ እነዚህ ካንሰሮች የቅድመ ምርመራ አላቸው ወይም ስክሪኒንግ የምንለው አላቸው። የትልቁ አንጀት ካንሰር ወይም ኮሎሬክታል ካንሰር 10% ስርጭት አለው በዓለም ዙሪያ። እንዲሁም ደግሞ ያው እንደ ስሙ ትልቁ አንጀት ካንሰር የተባለው ትልቁ አንጀት ወይም ላርጅ ኢንተስታይንን ስለሚያጠቃ ነው። ብዙ ጊዜ ያው አንጀት አለ አይደለ? ትንሹ አንጀት አለ፣ ትልቁ አንጀት አለ። በካንሰር የሚጠቃው ግን ትልቁ አንጀት ነው። ምክንያቱም ትንሹ አንጀት ብዙ ጊዜ ያው እነዚህ የትንሹ አንጀት ህዋሶች በየጊዜው ራሳቸውን ይተካሉ። የተለያዩ የምንበላቸው ምግቦች ውስጥ ኬሚካሎች፣ ካንሰር አምጪ ኬሚካሎች ወይም ደግሞ ጎጂ ንጥረ ነገሮች የምንጠጣቸውም ቢሆን በትንሹ አንጀት ውስጥ ቶሎ ነው የሚያልፉት። ምክንያቱም እንቅስቃሴውም አለ እንዲሁም ደግሞ ጥሩ የሆነ የበሽታ መከላከል አቅም ወይም ደግሞ ኢሚዩን ሲስተም
የጎለበተ ነው በትንሹ አንጀት እና ደግሞ ህዋሶቹም ብዙም ኮንታክት ታይም ወይም ደግሞ ንክኪ አይኖራቸውም በየጊዜው ስለሚቀያየሩ፣ ስለዚህ ቶሎ ያሳልፉታል ማለት ነው ጎጂ ኬሚካሉ። ስለዚህ የት ነው የሚጠራቀመው? ያው ትልቁ አንጀት ግን ስራው ምንድነው? ከበላነው ምግቦች እንደውም ከተረፈው ከትንሹ አንጀት አልፎ የሄደው ምግብ ውስጥ ውሃን፣ የተለያዩ ቫይታሚኖችን ሊሆን ይችላል አብዞርብ ማድረግ ወይም ወደ ውስጥ ማስገባት ነው። ስለዚህ በዚህ ጊዜ ረጅም ሰዓት ንክኪ ይኖራል። በመጀመሪያ የምናየው እንግዲህ ያው የትልቁ አንጀት ካንሰር አጋላጭ ነገሮችን ነው። እንግዲህ የመጀመሪያው አጋላጭ ነገር ምንድነው? የእድሜ መግፋት ነው። እንግዲህ ከዚህ በፊትም ያው እንዳወራ ነው ለብዙ ህመሞች የእድሜ መግፋት ያጋልጣል ማለት ነው። ምክንያቱም እድሜ እየጨመረ ሲመጣ ዘረመል ወይም ዲኤንኤ የተለያዩ ችግሮች ወይም ዲፌክት እያጋጠመው ይመጣል። ካንሰር ህዋሳቶች ካንሰር የመሆን እድላቸው ይሰፋል ማለት ነው። ሁለተኛው ደግሞ ምንድነው? በቤተሰብ ካለ ነው። እንግዲህ ትልቁ አንጀት ካንሰር በቤተሰብ ካለ ወይም በፈርስት ዲግሪ ሪላቲቭ ላይ እህት፣ ወንድም፣ እናት፣ አባት በመጀመሪያ ደረጃ ቤተሰብ የትልቁ አንጀት ካንሰር ካለ ያው አጋላጭ ነው ማለት ነው። ምክንያቱም እነዚህ የተለያዩ እባጮች ብዙ ቁጥራቸው በዛ ያለ እባጮች ወይም ፋሚሊያል አዲኖማቶሲስ ፖሊፕ እንለዋለን ኤፍኤፒ የሚባለው አለ። እንዲሁም ደግሞ እባጭ ያልሆኑ እጢ አለ። ሶሱ ሊንች ሲንድረም ይባላል። እንግዲህ እነዚህ በዘረመል ችግር ምክንያት እንግዲህ ያው በቤተሰብ ይተላለፋሉ ማለት ነው። እንዲሁም አንዳንድ ጊዜ ከጡት ካንሰር እና ከእንቁልጢ ወይም ደግሞ ከማህፀን ካንሰር ጋርም ሊመጣ ይችላል። ስለዚህ በዘር አንዱ አጋላጭ ነገር ነው ማለት ነው። የተለመደ ግን አይደለም። በቤተሰብ ካለ ቅድመ ምርመራ ማድረግ ያስፈልጋል። ሶሱን በኋላ እናወራለን። ሌላው አጋላጭ ነገር ምንድነው? ያው የተለያዩ የትልቁ አንጀት ችግሮች ብግነት፣ አሁን ኢንፍላማቶሪ ቦል ዲዚዝ የምንለው አለ። እንደ ሁለት አይነት ናቸው። የክሮን ህመም ክሮንስ ዲዚዝ የምንለው አለ። እንዲሁም ደግሞ አልሰሬቲቭ ኮላይተስ የምንለው አለ። እንግዲህ ሁለቱ ይለያያሉ። በእርግጥ ግን ምንድነው ለትልቁ አንጀት ካንሰር እንደ አንድ አጋላጭ ህመም ሆነው ይቆጠራሉ ማለት ነው። በተለይ አልሰሬቲቭ ኮላይተስ ወደ ትልቁ አንጀት ካንሰር የመቀየር ቻንሱ ሃይ ነው ካልታከመ። ከመጠን በላይ አልኮል መጠቀም እንዲሁም ደግሞ ሲጋራ ማጨስ፣ እንግዲህ እነዚህ ምንድናቸው? ያው አሁን የአልኮል ተረፈ ምርቶች ዲኤንኤ ጋር ይሄዱና ያው ይቀየሩታል። ዲኤንኤ ደግሞ ተቀየረ ማለት ህዋሳቶቹ ወደ ካንሰር ይቀየራሉ። የመቀየርላቸው ከፍተኛ ነው። ስለዚህ ከመጠን በላይ አልኮል አይመከርም። ጀስት ጀነራሊ በአጠቃላይ ማንኛውም አልኮል ባጠጡ ይመከራል። ነገር ግን ካልሆነ ያው ከመጠን በላይ ባይሆን ጥሩ ነው። ሌላው ሲጋራ ማጨስ ደግሞ ያው ሲጋራ በውስጡ የተለያዩ ኬሚካሎች አሉት። ደም ስር ላይ መቆጣት፣ በሰውነት ውስጥ መቆጣት ያመጣሉ። አንጀት ውስጥም መቆጣትና ካንሰር አምጪ ኬሚካሎች አሉ ማለት ነው። ስለዚህ ሲጋራ ማጨስ አንዱ አጋላጭ ነገር ነው። ሌላው ምንድነው? ከአመጋገብ ጋር የተያያዘ ነው። እንግዲህ አመጋገብ የምዕራባውያን የአመጋገብ ዘይቤ ያው በእኛ ሀገር ላይ እየበዛ መጥቷል። እንደምናየው ሴደንታሪ ላይፍ ስታይል የምንለው ነው። ብዙም አለመንቀሳቀስ፣ የአካል ብቃት እንቅስቃሴ አለማድረግ ጨምሮ ብዙ ጊዜ ምግቦች እነዚህ ቀይ ስጋ ፕሮሰስድ የሆነ እንደዚህ እሳት ላይ ብዙ የተጠባበሰ ነገር ቅባት የበዛባቸው ስፔሻሊ ስጋውን ጨው የተለያዩ ይጨምራሉ አለ ቅመማ ቅመም እሳት ላይ ይጠበሳል። እሱ የተለያዩ ካንሰር አምጪ ኬሚካሎች ወይም ፍሪ ራዲካልስ ይፈጥራል። አንድ ነገር እሳት ላይ ለረጅም ጊዜ ከቆየ ድንችንም ጨምሮ ድንች ሲጠበስ ያሉት ነገሮች ምንድን ይፈጠራሉ ማለት ነው? ፍሪ ራዲካልስ ይፈጠራሉ። ካንሰር አምጪ ኬሚካሎች ናቸው። እነዚህ መርዛማ ኬሚካሎች ናቸው። የትልቁ አንጀት ህዋሳት ላይ በመግባት ዘረመላቸውን ቀይረው ያው ካንሰር ሊያመጡ ይችላሉ ተብሎ ይታሰባል። ስለዚህ የተጠባበሱ ነገሮች ስፔሻሊ ቀይ ስጋ አዘውትሮ መመገብ ለትልቁ አንጀት ካንሰር እንደ አንድ አጋላጭ ፋክተር ይቆጠራል። ሌላው እነዚህ ለምሳሌ የታሸጉ ስጋ አሁን ለምሳሌ ስጋ ሲታሸግ እንዳይበላሽ በማለት የተለያዩ ኬሚካሎች እንደ ፕሪዘርቫቲቭ ለረጅም ጊዜ እንዲቆይ ሳይበላሽ የሚጨመሩ ኬሚካሎች እንደ ናይትሬት ያሉት ለትልቁ አንጀት ካንሰር ያጋልጣሉ። ስለዚህ ብዙ ጊዜ ከፋብሪካ ውስጥ ስጋ ገዝታችሁ ከምትበሉ ሌላ ቦታ ቀጥታ ከስጋ ቤት ወይም ደግሞ እንደዚህ አለ አይደለ ከዛ ገዝታችሁ ብትመገቡ ይመከራል ማለት ነው። ከመጠን በላይ ክብደት ነው የሰውነት ክብደት መጨመር በየጊዜ ሂደት ቁመትና ክብደት አለመመጣጠን ወይም ቦዲ ማስ ኢንዴክሳችሁን ስትሰሩ ያው ክብደታችሁ በኪሎግራም ሲካፈል ቁመታችሁ በሜትር ስኩዌር አርግታችሁ የምታመጡት ዋጋ አለ። እሱ ብዙ ጊዜ ከ30 በላይ ከሆነ ኦቤሲቲ አለ ተብሎ ይታሰባል። እንግዲህ ኦቤሲቲ ለካንሰር ብቻ ሳይሆን ለተለያዩ ተላላፊ ያልሆኑ ህመሞች አጋላጭ ነገር ነው። የልብ ድካም፣ የደም ግፊት መጨመር እንዲሁም ደግሞ ስትሮክንም ጨምሮ የተለያዩ የደም ስር ችግሮች፣ የኮሌስትሮል በደም ውስጥ መጨመር እንደ አጋላጭ ፋክተር ስለሚቆጠር የሰውነት ክብደት
ከመጠን በላይ መጨመር የለበትም። ስለዚህ የአካል ብቃት እንቅስቃሴ በማድረግ የሰውነት ክብደትን መቀነስና ጤናማ የሆነ አመጋገብ ስፔሻሊ በፋይበር የበዙ ፋይበር ያላቸው ምግቦች መመገብ፣ አትክልት፣ ጥራጥሬ፣ ፍራፍሬዎች የትልቁ አንጀት ካንሰርን ይከላከላሉ ተብሎ ይታሰባል። እንግዲህ ዋና ዋና ምልክቶችን ስናይ የትልቁ አንጀት ካንሰር እስከ 50% የሚሆኑ ታካሚዎች ምልክት አይኖራቸውም። ስለዚህ ለዚህ ነው ቅድመ ምርመራ አስፈላጊ የሆነው። ለዚህ ነው ምክንያቱም ለረጅም ጊዜ ምልክት አይኖራቸውም ወይ ከበድ ያለ ደረጃ ላይ ሲደርስ ነው ምልክት የሚኖረው። በዛ ጊዜ ደግሞ ለማከምም ያስቸግራል፣ የመዳን ቻንሱን ይቀንሳል። ስለዚህ 50% ምልክት የላቸውም። ግን እነማን ናቸው ቅድመ ምርመራ ማድረግ ያለባቸውን የሚለውን እናያለን ማለት ነው። ምልክቶች ካሉ ግን ምን ምልክቶች ሊኖሩ ይችላሉ? ከሰገራ ጋር የተገናኙ ምልክቶች ይኖራሉ። ለምሳሌ ሰገራ ላይ ደም ሊታይ ይችላል። ግን ሰገራ ላይ ደም ታየ ማለት ካንሰር አለ ማለት አይደለም። ነገር ግን አንድ ህመም አለ ማለት ነው። ትልቁ አንጀት ውስጥ የሆነ የሚካሄድ ነገር አለ። ኢንፌክሽን ሊሆን ይችላል፣ መቆጣት ሊሆን ይችላል፣ ካንሰር ሊሆን ይችላል። ስለዚህ እንግዲህ ሕክምና ቦታ መሄድ ያስፈልጋል። ቀላሎቹ ምርመራ፣ የሰገራ ምርመራ፣ የደም ምርመራ ማድረግ ሊያስፈልግ ይችላል እና መታከም አሜባም ከሆነ መታከም፣ ብግነትም ከሆነ እንደነ አይቢዲ እንደነ አልሰርቲቭ ኮላይተስ የክሮን ህመም የምንላቸው እነሱም ካሉ መታከም ያስፈልጋል። ለነሱ ደግሞ ተጨማሪ ምርመራ ሊላክ ይችላል እንደ ኮሎኖስኮፒ ወይም ደግሞ በአንጀት ውስጥ ትንሽዬ ካሜራ ገብቶ ማየት ማለት ነው። እሱ በትክክል ለቅድመ ምርመራ ለክትትልም እጅግ በጣም ጠቃሚ የሆነ የምርመራ አይነት ነው። የቆየ የሆድ ድርቀት ወይም ደግሞ ኮንስቲፔሽን በድንገት ምክንያቱ ሳይታወቅ በድንገት የመጣ ስፔሻሊ ደግሞ እድሜያቸው የገፉ ሰዎች ላይ እና በቤተሰብ ደግሞ ታሪክ ካለ የአንጀት ካንሰር ታሪክ ካለ ያሳስበናል ማለት ነው። እንግዲህ የሆድ ድርቀት ብዙ ጊዜ ባንዴ የመጣ እንደማንኛውም ሰው ሆድ ድርቀት ሁሉም ሰው ያጋጥመዋል። ነገር ግን በአመጋገብ አስተካክላችሁ ብዙ አጠጥታችሁ ሐኪም ቤት ሄዳችሁ ታከማችሁ ወይ ሰገራ ማለት ለሻ መድኃኒት ወስዳችሁ ለውጥ ከሌለው በየጊዜው የሚያስቸግራችሁ ከሆነ ስለ ሆድ ድርቀት ቪዲዮ ሰርቻለሁ፣ ማየት ትችላላችሁ፣ ታጋደግላችኋለሁ። እንደዛ አድርጋችሁ ለውጥ ከሌለ ለሕክምናው ተጨማሪ መልሶ መታከም ያስፈልጋል። መልሶ ሄዶ ኮሎኖስኮፒ አስፈላጊው ምርመራ ማድረግ ያስፈልጋል። ስለዚህ መጠንቀቅ ያስፈልጋል ማለት ነው። ሌላው የማማጥ ሰገራ መጣው ይልና መጸዳጃ ቤት ስትሄዱ ምንም አይኖር ወይም ትንሽ ነው የወጣው፣ በጣም ያስቸግራቸዋል። መጸዳጃ ቤት ሄዳችሁ በቂ የሆነ ሰገራ አይወጣም። ስለዚህ ብዙ ጊዜ ትቸገራላችሁ ማለት ነው በሱ ዙሪያ። እንዲሁም ደግሞ ሰገራ ላይ ደም ከታየ፣ ቀይ ደም ከታየ ብያቸዋለሁ። ቀይ ከሆነ ቅርብ ያሉት ፊንጢጣ አካባቢ ወይም ደግሞ የሰገራ ማስቀመጫ ሬክተም ላይ ችግር መኖሩን ይነግረናል። ነገር ግን የሰገራ መጥቆርም ሊኖር ይችላል። አሁን የሰገራ መጥቆር ታሪስቱል እንለዋለን። ይሄ መቼ ነው የሚፈጠረው? ራቅ ያሉ ቦታዎች ላይ መድማት ሲኖር ነው። ስፔሻሊ ደግሞ ትልቁ አንጀት ካንሰር በግራም ሊሆን ይችላል፣ በቀኝም ሊሆን ይችላል። በቀኝ በኩል ያለ ካንሰር ብዙ ጊዜ ራሳቸውን የሚገልጹት ከሰገራ ጋር የተገናኙ ምልክቶች እምብዛም አይታዩም። ምክንያቱም በቀኝ በኩል ስላለ እንዲሁም ደግሞ ተለቅ ያለ ስለሆነ የቀኝ ትልቁ አንጀት ብዙ ምልክቶች አይታዩም። ምንድነው እነዚህ ህዋሳት በካንሰር የተጠቁት ህዋሳት ወይም ደግሞ እባጩ ይደማል። በየጊዜው ሲደማ በግራ በኩል እስኪ ድረስ መንገድ አቋርጦ ይጠቁራል ማለት ነው። የሰገራ መጥቆር የላይኛውን የአንጀት ክፍል መድማት ወይም የጨጓራም ሊሆን ይችላል። እንደዛ ይነግረናል። በየጊዜው እንግዲህ አስቡት እንደዚህ እየደማ ካለ የደም ማነስ ወይም ደግሞ አኒሚያ ይፈጠራል ማለት ነው። እንግዲህ ብዙ ጊዜ ቅድም እንደነገርኳችሁ የትልቁ አንጀት ዋናው ስራው ውሃንና አስፈላጊ ንጥረ ነገሮችን ቫይታሚን ቢ12ን ጨምሮ ወደ ደም ውስጥ ማስገባት ነው፣ አብዞርብ በማድረግ ነው። ስለዚህ በዚህ ጊዜ የቫይታሚን ቢ12 እጥረት ደም ማነስ ይኖራል፣ ወይም የአይረን እጥረት ደም ማነስም ይኖራል። አይረን ስለሚወጣ በሰገራ ማለት ነው። የደም ማነስ ምልክቶች እንደ ራስ ምታት፣ የአይን ብዥታ፣ የጆሮ ላይ መጮህ፣ የድካም ስሜት የሆነ ሰዓት ላይ ራሳችሁ ልትስቱ ትችላላችሁ። የደም ማነስ ምልክቶች ይኖራሉ ማለት ነው። ሌላ እንደማንኛውም የካንሰር አይነት የሰውነት ክብደት መቀነስ አንኤክስፕሌንድ የሆነ ምክንያቱ የማይታወቅ በትንሽ ወራት ውስጥ በጣም ብዙ ኪሎ መቀነስ ሳታስቡት ይሄ ሰውነታችሁ አደጋ ላይ እንዳለ ይነግረናል ማለት ነው። ስለዚህ እሱን ጥንቃቄ ማድረግ ያስፈልጋል። የሰውነት አጠቃላይ የድካም ስሜት ይኖራል። እንዲሁም ደግሞ አንዳንድ ጊዜ በቀኝ በኩል ያለ የትልቁ አንጀት ካንሰር ከጊዜ ወደ ጊዜ እየጨመረ ሲመጣ በመጠኑ ስትነኩ በቀኝ በኩል የሆነች ጠጣር ነገር እንደ ማስ የሆነች ነገር ፊል ታደርጋላችሁ ማለት ነው፣ ይሰማችኋል ማለት ነው። እብጠት አለ ትላላችሁ ማለት ነው። ሌላው ምንድነው እንግዲህ ቀስ በቀስ አስቡት። በግራ በኩል
ኖርማሊ ያው በግራ በኩል ትልቁ አንጀት እሱ ጋር የተለመደው እሱ ጋር እንግዲህ ትልቁ አንጀት እብጠቶቹ ካንሰሩ እየጨመረ ሲመጣ ሰገራ እንዳይወጣ መንገዱን ይዘጋበታል። በዛ ጊዜ ምን ይፈጠራል ማለት ነው? ሰገራ ማውጣት አንድ ሰው ያቅተዋል። ሰገራ ደግሞ ሳይወጣ ሲቀር እንግዲህ ሙሉ በሙሉ ከተዘጋ አየር የማይወጣም። በዚህ ጊዜ አየር ወደ ላይ ይሄዳል። ስለዚህ የሆድ መነፋት ይኖራል ማለት ነው። እንግዲህ የሆድ መነፋት ይኖራል፣ ማስመለስ ይኖራል፣ የሆድ ቁርጠትም ይኖራል። ሆድ በጣም የተነፋ ስለሆነ በዚህ ጊዜ ይሄ ኢመርጀንሲ ነው፣ የቀዶ ሕክምና ኢመርጀንሲ ነው። የተለያዩ ምርመራዎች ኤክስሬ ተደርጎ ተነስቶ ወይም ሲቲ ስካን ተነስቶ ሙሉ በሙሉ የተዘጋ ወይስ ምንድነው የሚለውን ሐኪም አይቶ ያው ምርመራ አለ። የፊንጢጣ አካባቢ ምርመራ ይደረጋል። ምንም አየርም ከሌለ ሰገራም ከሌለ ሙሉ በሙሉ ከተዘጋ በአስቸኳይ ኢመርጀንሲ ነው፣ ቀዶ ሕክምና ያስፈልጋል ማለት ነው። የተዘጋውን መክፈት ያስፈልጋል። ኮሎስቶሚ የምንለው ሊሰራላቸው ይችላል ማለት ነው። የአንጀት መዘጋት ወይም ኢንተስታይናል ኦብስትራክሽን ምክንያት ሊሆን ይችላል የትልቁ አንጀት ካንሰር ማለት ነው። እነዚህ ምልክቶች ኖረ ወይም ደግሞ እናንተ ሐኪማችሁ ጋር ስትሄዱ ምን ሊታዘዝ ይችላል? ያው ኖርማል ሙሉ የደም ምርመራ ለደም ማነስም እንዲታወቅ ማለት ነው ጨምሮ የሰገራ ምርመራ ከቀላል ምርመራ ነው የሚጀመረው። እንግዲህ የሰገራ ምርመራ ላይ መቆጣት አለ ወይ፣ ኢንፌክሽን አለ ወይ፣ አሜባ ነው፣ ባክቴሪያ ነው ወይስ ምንድነው፣ የሆድ ትላትል አለ ወይ የሚለውን እናያለን። እንዲሁም ደግሞ ሌላው ምርመራ ምንድነው፣ ደም አለ ወይ። እንግዲህ በአይናችን እኛ ማናየው ነገር ግን በማይክሮስኮፕ የሚታይ ደም ፌካል ኦከልት ብለድ ቴስት ይባላል። እሱ ይታያል። እሱ ካለ ምንድነው ፖዚቲቭ ከሆነ እየደማ ነው ማለት ነው። አንጀት ውስጥ ችግር አለ፣ እየደማ ነው ማለት ነው። እነሱ ይደረጋሉ። አልትራሳውንድ ያው ብዙ ጊዜ ይታዘዛል፣ ቀላል ነው ለመስራትም። የድምጽ ሞገድ ነው የሚጠቀመው። አልትራሳውንድ ደግሞ የሚጠቅመው እንግዲህ ሞር እንደዚህ ጠጣር ለሆኑ አካላት ክፍሎች ነው፣ እንደ ጉበት፣ ኩላሊት ጠጠር ሲኖራቸው እንዲሁም ሌሎች ቦታዎች ላይ ለማህፀን ለመሳሰሉት ሆድ ዕቃ ውስጥ እንጂ ለአንጀት ትክክለኛ ምርመራ አይደለም። አልትራሳውንድ የአንጀት ውስጥም አያሳየንም። ብዙም ጥቅም የለውም። አልትራሳውንድ ተነስታችሁ ለነገር ኖርማል ነው አሉኝ የአንጀት ችግር የለውም አሉኝ ማለት አይቻልም። ምክንያቱም አልትራሳውንድ በድምጽ ሞገድ ነው የሚሰራው። ድምጽ ሞገድ ደግሞ ሞር በጠጣርና በፈሳሽ ነገሮች ውስጥ ነው የሚተላለፈውና በደንብ የሚያሳየን እሱን ነው። ፊኛ ለምሳሌ ውሃ አለው አይደለ? ሽንት አለው። ፊኛ በደንብ ያሳየናል። ማህፀንን በዛው። ጠጣር ደግሞ ኦርጋኖች እንደ ጉበት፣ ኩላሊት በደንብ ያሳየናል እንጂ አንጀት ውስጡ አየር ነው ያለው። የድምጽ ሞገድ ደግሞ አየር ውስጥ ትራቭል ማድረግ መጓዝ አይችልም። ስለዚህ ይመለስብናል፣ በደንብ አይታየንም ማለት ነው። ስለዚህ ጥሩ ምርመራ የሚሆነው እንግዲህ እነዚህ የደምና የሰገራ ምርመራ ተሰርቶ ጥሩ ምርመራ ለአንጀት ለስፔሻሊ ከትልቁ አንጀት ከድርቀት ጋር ወይም ቅድም ካልኳቸው ምልክቶች ጋር ተያይዞ የሚፈጠሩ ነገሮች ምልክቶች ካሉ የሚጠቅመው ኮሎኖስኮፒ ነው ማለት ነው። ኮሎኖስኮፒ የታችኛው በታች በኩል በፊንጢጣ በኩል ይገባል። ካሜራ ነች፣ ትንሽ ካሜራ ነች። ሐኪም ያያል ማለት ነው። እስከ መጨረሻው ድረስ እስከ ቀኝ በኩል ድረስ ሄዶ ሙሉውን ውስጡን ያው እንደ ቱቦ አንጀትን ትልቁ አንጀትን እንደ ቱቦ ትንሹ አንጀትን እንደዛ ብላችሁ ብታስቡት በደንብ ያሳየናል ማለት ነው። ኮሎኖስኮፒ ነው። ግን ኮሎኖስኮፒ እንግዲህ ውስጡን ብቻ ነው የሚያሳይ። ውስጥ ላይ ባጭ አለ ወይ፣ መቆጣት አለ ወይ፣ መድማት አለ ወይ፣ የቱ ጋር የተዘጋው ምንድን ነው የሚታየው። በዛውም ደግሞ ናሙና ለመውሰድ እጅግ በጣም ጠቃሚ ነው። ቤስት ዳያግኖስቲክ ሜተር ነው ማለት ነው። ከዛ እንደዛ ነው። ውጪ አሁን ካንሰር ከተገኘ ወይም ደግሞ ሌላ ምርመራ እንትን ካስፈለገ የሆድ ሲቲ ስካን፣ አብዶሚናል ሲቲ ስካን ስርጭቱን ለማወቅ ንፍፊት ጋር የሆድ ዕቃ ውስጥ ንፍፊት ሄዷል ወይ፣ ካንሰሩ ተሰራጭቷል ወይ፣ ወይም ደግሞ ሌሎች ጉበት ጋር ሳምባ ጋር ሄዷል ወይ የሚለውን ነገር ደረጃውን ለማወቅ ሲቲ ስካን እና ኤምአርአይ ጥሩ ናቸው። እነዚህ ግን ምንድነው በአንድ አይታዘዙም፣ ደረጃ በደረጃ ነው የሚታዘዙት ማለት ነው። እንግዲህ የትልቁ አንጀት ካንሰር ምልክቶች ካሉ ቅድም የተናገርኳቸው እንዲሁም ደግሞ ሌሎች ምርመራዎችን ካስፈለጉ ብዙ ጊዜ ወደ ሪፈራል ሆስፒታሎች ነው እንግዲህ የሚገኙ። ብዙ ጊዜ ያው አጠቃላይ ሆስፒታልን በርግጥ ይኖራል ኮሎኖስኮፒ፣ ነገር ግን የቀዶ የካንሰር ስፔሻሊስት ሐኪም ወይም ደግሞ የኮሎሬክታል ሰርጀን የትልቁ አንጀት ካንሰር እና የትልቁ አንጀት ችግሮች ቀዶ ጥገና ሐኪም ሰብ ስፔሻሊስት ሐኪም ጋር ነው ሞር ሰርቪሱን የምታገኙት ሕክምናውን የሚኖረው ማለት ነው። ስለዚህ ወደ ሪፈራል ሆስፒታል ወይም ደግሞ ወደ አጠቃላይ ሆስፒታል ሪፈራል ያስፈልጋል ማለት ነው። ቅድመ ምርመራ ወይም ደግሞ ስክሪኒንግ የምንለው ማለት ነው። ቅድመ ምርመራ ለምን ነው የሚጠቅመው? ቅድም እንደነገርኳችሁ እንግዲህ ምልክት አይኖራቸውም ግማሽ የሚሆኑ ታካሚዎች። ስለዚህ እድሜያቸው ከ45 ዓመት በላይ የሆኑ ሰዎች ሴትም ወንድም የኮሎኖስኮፒ ቅድመ ምርመራ ማድረግ ያስፈልጋል። እንግዲህ በዚህ አጋጣሚ ይሄን ቪዲዮ የምትመለከቱ እድሜያችሁ ከ45 ዓመት በላይ የሆናችሁ ሰዎች
እንግዲህ በነጋታው ወደ አቅራቢያ ጤና ተቋም ኮሎኖስኮፒ ወደሚገኝበት በመሄድ የትልቁ አንጀት ካንሰር ቅድመ ምርመራ ብታደርጉ ይመከራል ማለት ነው። ይሄ ለምን ነው የሚጠቅመው? አንደኛ ነገር እንግዲህ ራሳችሁን አውቃችሁ አትሊስት ያው የለም ተብላችሁ ትመጣላችሁ፣ ካንሰር የለም የትልቁ አንጀት ካንሰር። ሁለተኛ ነገር ምንድነው ኢቭን የሚኖሩ ትናንሽ እባጮች ራሱ ቢኖሩ ገና ወደ ካንሰር ሳይቀየሩ እባጮቹን ማስወገድ ይቻላል። 100% ወደ ካንሰር ሳይቀየር ማለት ነው። ሌላው ምንድነው ኢቭን ካንሰርም ሆኖ ራሱ ደረጃ 1 ወይም ደረጃ 2 ላይ ቢገኝ እርሊ ነው። እነሱን በቀዶ ሕክምና ማውጣት ይቻላል። 100% መዳን ይቻላል ማለት ነው። ስለዚህ ለዚህ ነገሮች ይጠቅማሉ ማለት ነው። ስለዚህ በዚህ አጋጣሚ እንግዲህ ያው እድሜያችሁ ከ45 ዓመት በላይ የሆኑ ሰዎች ሄዳችሁ ቅድመ ምርመራ እንድታደርጉ አበረታታችኋለሁ። ሌሎች ሰዎች የፋሚሊ ሂስትሪ ወይም በቤተሰብ የመጣ የትልቁ አንጀት ካንሰር ካለ ፈርስት ዲግሪ ሪላቲቭ ማለት እናት፣ አባት፣ እህት፣ ወንድማችሁ የትልቁ አንጀት ካንሰር ከነበረባቸው እናንተ ግዴታ 45 ዓመት መጠበቅ አይጠበቅባችሁም። በማንኛውም እድሜ ቅድመ ምርመራው ማድረግ አለባችሁ ማለት ነው። ስፔሻሊ ምንድነው የሚባለው ለምሳሌ አባታችሁ 40 ዓመቱ እያለ ካንሰር የትልቁ አንጀት ካንሰር ከተገኘበት እናንተ በ30 ዓመታችሁ ቅድመ ምርመራ ብታደርጉ ጥሩ ነው። 10 ዓመት ቀደም ብሎ ማለት ነው። እንደዛ ነው የሚመከረው። እሱ ማድረግ አለባችሁ። እስከ 75 ዓመት ድረስ ይቀጥላል። በ3 ዓመት በየ5 ዓመት ኮሎኖስኮፒ ስክሪኒንግ ለሁሉም ሰው። ይሄ ምንድነው እንግዲህ እንደነገርኳችሁ ነው። አንደኛ እንግዲህ ቶሎ የምታውቁ ህክምናውን ያው 100% እንድትፈወሱ ያደርጋችኋል። ሌላ ደግሞ ወጪ ቁጠባም ነው። ካንሰር መጀመሪያ ደረጃና የመጨረሻ ደረጃ ተገኝቶ ያለው ህክምና ወጪ ይቀንሳል ማለት ነው። ይለያያል። ሞር ደረጃው የጨመረ የመጣ ቁጥር ህክምናዎቹም ይጨምራል። ውጭ ሀገርም ሄዳችሁ ታከሙ ልትባሉ ትችላላችሁ። እሱን ለመቀነስ ቅድመ ምርመራ እጅግ በጣም ወሳኝ ነገር ነው ማለት ነው። ሌላ ምንድነው ያው ብዙ ጊዜ እኛ ሀገር የሚሰራው ኮሎኖስኮፒ ነው ለቅድመ ምርመራ ማለት ነው። ሌሎች ሀገር ላይ ግን እንደ ሲግሞይዶስኮፒ፣ ፍሌክሲብል ሲግሞይዶስኮፒ እንዲሁም የተለያዩ የሰገራ ምርመራዎች ይደረጋሉ ማለት ነው። አንድ ላይም ሊሰሩ ይችላሉ። እንደዚህ ናቸው እንግዲህ የትልቁ አንጀት ካንሰር ከተገኘ እንደነገርኳችሁ ቅድመ ካንሰር እባጮች ከተገኙ እነዚህ ፖሊፕ የምንላቸው ከተገኙ እነሱን መቁረጥ ወይም ፖሊፔክቶሚ ሊሆን ይችላል። ወደ ካንሰር የሚቀየር ነገር አይኖርም ማለት ነው። ሳይሰራጭ ወደ ካንሰር ሳይሆን እዛው እነሱ ይወጣሉ። እንደዛ ነው ህክምናው። ወይም ደግሞ ደረጃ 1 ወይም ደረጃ 2 ካንሰር ኮሎኖስኮፒ ላይ እባጭ ተገኝቶ ከእባጩ ናሙና ተወስዶ ቼክ ሲደረግ ካንሰር ከተገኘ በቀዶ ህክምና ያው ደረጃው ሲቲ ስካን ይታዘዝና ያው ስርጭቱ ይታያል። ሳምባ፣ ጉበት፣ ሌላ ዲስታንት የሆነ ቦታ ሄዷል የሚለው ይታይና ደረጃ 1 ወይም ደረጃ 2 ከሆነ ቀዶ ጥገና አስፈላጊ ሆኖ ሲገኝ ከቀዶ ህክምና በኋላ ኬሞቴራፒ ሊሰጥ ይችላል ማለት ነው። ነገር ግን ደረጃ 3፣ 4 ባለፈ ቁጥር ወደ ሳምባ፣ ወደ ጉበት እንደውም ሌሎች አካል ክፍሎች በተሰራጨ ቁጥር ህክምናው ከባድ ያደርገዋል። በዚህ ጊዜ ደግሞ የማስታገሻ ህክምናና እንክብካቤ ወይ ደግሞ ፓሊቲቭ ኬር ያስፈልጋል ማለት ነው። ክትትል ወሳኝ ነገር ነው። እነዚህ ናቸው ማወቅ ያለባችሁ። ለመከላከል አንደኛ ምንድነው ማድረግ ያለባችሁ? የሰውነት ክብደት ማስተካከል፣ እንቅስቃሴ፣ የአካል ብቃት እንቅስቃሴ በትንሹ በሳምንት 3 ቀን ከ30 ደቂቃ እስከ 40 ደቂቃ ማለት ነው ማድረግ፣ መንቀሳቀስ ያስፈልጋል። ጤናማ አመጋገብ፣ ፋይበር የበዛባቸው ምግቦች አዘውትሮ መመገብ፣ አትክልት፣ ፍራፍሬ፣ ጥራጥሬ ይከላከላሉ ተብሎ ይታሰባል። ፕሮሰስ የሆኑ ምግቦች ወይም ዘመናዊ የሆኑ የተጠባበሱ ነገሮችን ከገበታ ላይ መቀነስ ያስፈልጋል። ሌላ ነገር ደግሞ ምንድነው የቫይታሚን ዲ መጠናችሁን ኖርማል ለማድረግ ሞክሩ። ያው አብዛኞቻችን ኢትዮጵያ ውስጥ ስፔሻሊ የቫይታሚን ዲ እጥረት አለ በህዝባችን ላይ። እሱን ማስተካከል ኖርማል ማድረግ በጣም አስፈላጊ ነገር ነው። እንዲሁም ደግሞ ቅድመ ምርመራ እጅግ በጣም ወሳኝ ነው። ሲጋራን አለማጨስ፣ አልኮል ከተቻለ አለመጠቀም፣ ካልሆነ ግን ከመጠን በላይ አለመጠቀም ያስፈልጋል። እንዲሁም ደግሞ ቅድም እንዳልኳችሁ ለትናንሽ እንግዲህ ከፊንጢጣ ጋር የተያዙ ችግሮች ብዙ ችግሮች አሉ አይደለ? የፊንጢጣ መሰንጠቅ እብጠትም ሊሆን ይችላል፣ ኪንታሮትም ሊሆን ይችላል። እንዲሁም ደግሞ የተለያዩ ችግሮች አሉ አይደለ? ብዙ ጊዜና የሆድ ድርቀት ለረጅም ጊዜ የሚያስቸግራችሁ ሰዎች በዚህ አጋጣሚ ኮሎኖስኮፒ ካልተነሳችሁ ኮሎኖስኮፒ መንሳት አለባችሁ። ምን እንደሆነ መታወቅ አለበት ማለት ነው። ለህክምና ለሆድ ድርቀት ህክምና ለውጥ የሌላችሁ ሰዎች እንዲሁም ደግሞ የተለያዩ የፊንጢጣ ችግሮች እባጮች ወይም ፊስቱላ ሊሆን ይችላል። እንደዚህ አይነት ነገር ያለባችሁ ሰዎች እንግዲህ የትልቁ አንጀት ካንሰር ምርመራ ማድረግ ያስፈልጋል ማለት ነው። ችላ ማለት የለባችሁም። እንደዛ ነው እንግዲህ ያው ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበረ። ዶክተር ሳራ ዮሐንስ ነኝ፣ ፋሚሊ ዶክተር። ይሄ ቪዲዮ ከተመቻችሁ
ከታች ላይክ ማድረግ እንዳትረሱ፣ እንዲሁም ደግሞ ሼር በማድረግ ወዳጅ ለዘመዶ ያጋሩ። በሚቀጥለው ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሆንላችሁ። አዲስ የሆናችሁ ዩቲዩብን ሰብስክራይብ በማድረግና የደወል ምልክት በመጫን እንደዚህ አይነት ጠቃሚ የሆኑ ቪዲዮዎች ይደርሳችኋል ማለት ነው። እስከሚቀጥለው ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሆንላችሁ። ሁላችንም ወዳችኋለሁ። ማንኛውም ጥያቄና አስተያየት ካላችሁ ኮመንት ላይ አሳውቁኝ። መልካም ቆይታ ይሆንላችሁ። ቻው